የተወዳችሁና የተከበራችሁ የማለዳ ኒውስ ቤተሰቦች እንደምን አላችሁ? ሰላማችሁን በያላችሁበት ድረስ እነሆ አዳዲስና ወቅታዊ መረጃ አዘጋጅተን ወደ እናንተ ማድረስ ጀምረናል። ከማለዳ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣ። የአማራ ክልል ትምህርት ቢሮ በግዳጅ ግዕዝ እንዲማሩ ያሳለፈው ውሳኔ ህዝበ ሙስሊሙና በየደረጃው ያሉ የክልል መጅሊሶች መዋቅሮች ተቃውመውታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊም ተማሪዎችን በትምህርት ሚኒስቴር እና በእያንዳንዱ ትምህርት ተቋማት ይደርስባቸዋል ያለውን በደል አስመልክቶ ዛሬ መግለጫ ሰጥቶ ነበር። በዚህም ጠቅላይ ምክር ቤቱ ኢስላማዊ አለባበስን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን በጽኖት ገልጿል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ምክንያት ብቻ ከ2 ዓመት በላይ ለሚሆን ጊዜ ከትምህርት ገበታቸው እንዲፈናቀሉ አመላክተዋል። ጉዳዩ የሚመለከተው ትምህርት ሚኒስቴር ተማሪዎች ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲል ወቅሷል። ምክር ቤቱ ትምህርት ሚኒስቴር እና አንዳንድ ትምህርት ተቋማት ኢስላማዊ አለባበስን ምክንያት በማድረግ ሙስሊሞችን ከትምህርት ገበታ የማፈናቀል ተግባር በአስቸኳይ ሊቆም እንደሚገባ አሳስበዋል። የአማራ ክልል ትምህርት ቢሮም ከህዝበ ሙስሊሙ መሪ ተቋም ጋር ውይይት ሳያደርግ ሙስሊም ተማሪዎችን በግዳጅ ግዕዝ እንዲማሩ ውሳኔ ማሳለፉን የጠቀሰው ምክር ቤቱ ውሳኔውን ህዝበ ሙስሊሙና በየደረጃው ያሉ የክልል መጅሊስ መዋቅሮች እንደተቃወሙት ገልጸዋል። ህዝበ ሙስሊሙን ተቃውሟቸውን ባገለለ መልኩ የተላለፈው ውሳኔ ክልላዊ ያለበትን ውስብስብ ችግር የበለጠ የሚያባብስ በመሆኑ ፍጹም ተቀባይነት እንደማይኖረው የእርማት እርምጃ እንዲወስዱ ሲል ጠይቀዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጠቀሰው ችግሮች ጭምር የሚመለከተውን ችግር ዘላቂ መፍትሄ እንዲያገኙ የሚሰራ ከዑለማ፣ ህገ ምሁራን፣ ከማህበረሰብ ተወካዮች፣ ከሚዲያ ባለሙያዎች፣ ከሴቶች፣ ከወጣቶች የተውጣጡ ኮሚቴዎች በዛሬው ዕለት እንዲቋቋሙ መግለጫ አመላክቷል። የኢትዮጵያ አየር መንገድ 11 ቦይንግ 737 ማክስ አውሮፕላን ለማዘዝ ከስምምነት ላይ መድረሱን አስታወቀ። የኢትዮጵያ አየር መንገድ 11 ተጨማሪ 737 ማክስ አውሮፕላኖችን ለማዘዝ የሚያስችለውን ስምምነት አድርጓል። በዱባይ ሪዮ የተፈረመው ይህ ስምምነት የኢትዮጵያ አየር መንገድ በዓለም ዙሪያ ባሉ መዳረሻዎች የሚያደርገውን ጉዞ እንዲያሰፋ የሚያስችለው እንደሆነ አስታውቋል። እነዚህ ተጨማሪ 11 ቢ737-8 የተሰኘ የቦይንግ አውሮፕላኖች ለማዘዝ የኢትዮጵያ አየር መንገድ ከስምምነት ላይ መድረሱን አስደሳች ነው ሲሉም የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። የኢትዮጵያ አየር መንገድ ከቦይንግ ጋር ያለውን አጋርነት ባለፉት ዓመታት እያደገ መምጣቱንም አስታውቀዋል። እንጀራ በሸቀጣሸቀጥ ሱቆች መሸጥ ተከለከለ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣሸቀጦችን የሚሸጡባቸው ሱቆች ውስጥ እንጀራ መሸጥ ተከለከለ። የባለስልጣኑ ምክትል ስራ አስኪያጅ አቶ እንጋ እርቃታ የተለያዩ መርዛማ ነገሮች፣ ሳሙና እና ለጤና ጠንቅ የሆኑ ሸቀጦች የሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉ እንጀራና ዳቦ መሸጥ ልክ ባለመሆኑ ለመከልከል መገደዳቸውን ተናግረዋል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶች እና በባልትና ወይም ለዚህ መሸጫ የተፈቀደ ብቻ መሆኑን በማንሳትም ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙ አስፈላጊ የእርማት እርምጃ እንደሚወስዱባቸው አስገንዝበዋል። ዛሬ 9 የላቦራቶሪ ምርመራ ተደረገ። አንድ ሰው በማርበርግ ቫይረስ መያዙ ተገለጸ። የማርበርግ ቫይረስ በሽታ ዕለታዊ ሁኔታውን አስመልክቶ የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት ባወጣው ዕለታዊ መረጃ ተጨማሪ አንድ ሰው በቫይረሱ መያዙን ገልጸዋል። በዛሬው ዕለት 9 የላቦራቶሪ ምርመራዎች መካሄዳቸው የጠቆመው መረጃው አመላክቷል። በሽታው መከሰቱ በተገለጸበት ቀን አንስቶ እስካሁን 26 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ4 ሰዎች ልክ መገኘቱን በላቦራቶሪ ተረጋግጧል። ቫይረሱ እንደተገኘባቸው የተገለጸ 3 ተጠርጣሪዎች ህይወታቸው ማለፉ ይታወሳል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ 100 የጦር ጀቶችን ለመግዛት መፈራረማቸው ተገለጸ። የጦር መሳሪያ ፍለጋ ወደ ፈረንሳይ ያቀኑት ዜሌንስኪ ከፕሬዝዳንት ኢማኑኤል ማክሮን ጋር ለቀጣይ 10 ዓመታት የጦር መሳሪያ ስምምነት አድርገዋል። የዜሌንስኪ ጽሕፈት ቤት እንዳስታወቀው የፈረንሳይና የዩክሬን ፓሪስ አጠገብ የሚገኘው ቢላኮ በላይ አየር ማዘዣ ላይ ዓላማ ተኮር አዋጅ ስምምነት መፈረማቸው እጅግ ታሪካዊ በተባለው እዚህ ስምምነት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁለት ሀገራት በቀጥታ እና ሰላም ጉዳዮች የሚቻለውን ሁሉ ለመተባበር በጋራ መቆም አለባቸው ማለታቸው ኢቢሲ ኒውስ ዘግቧል። ትራምፕ በቬኔዙዌላ ምድር ዘመቻ ውሳኔ ማቆየታቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬኔዙዌላ ላይ የምድር ጥቃት ለመሰንዘር እስካሁን ውሳኔ አላሳለፈም ሲል ሲኤንኤን የአሜሪካ ባለስልጣናት ጠቅሷል። ምንም እንኳን በቀጠናው ትልቅ የአሜሪካ ወታደራዊ ዝግጅትና በርካታ የጥቃት አማራጮች ቢቀርብላቸውም ትራምፕ የሚከተሏቸው አደጋዎች ጥንቁቅ ናቸው ተብሏል።
ጫና በመፍጠር ብቻ የቬኔዙዌላን ፕሬዝዳንት ኒኮላስ ከስልጣን እንዲወርዱ እንደሚያስገድዷቸው ተስፋ እንዳላቸው ምንጮች ገልጸዋል። ዋሽንግተን በበኩሉ ለታደሰ ዲፕሎማሲ ማንኛውም ክፍት አጋጣሚ ትጠብቃለች ብለዋል። አሁን ላይ ከተለያዩ አካባቢዎች የሚደርሱ ጥቆማዎች መሰረት የእብድ ውሻ በሽታ ተከስቷል። ዛሬ አማራ ክልል ደቡብ ወሎ ዞን ኮሚኒኬሽን በጉዳዩ ላይ ባጋራው መረጃ ክስተቱ በተለይም ሐይቅና ተሮደሪ ብቻ ከሰሞኑን 13 ሰዎች ላይ በሽታው መገኘቱ አመላክቷል። ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም መልእክት አስተላልፋለሁ።